ካቹ ለሚሞላ እየሞላ ለተቸገራችሁ ትክክለኛው መፍትሄ ዛሬ ሰጣችኋለሁ። በዛሬው ቪዲዮአችን አራት መንገዶችን አሳያችኋለሁ። እነዚህን አራት መንገዶች በመጠቀም ስልካችሁ ላይ ፍሪ ስፔስ እንዲኖር ማድረግ ትችላላችሁ። እንጀምራለን። ሁላችሁም ቪዲዮን ላይክ ማድረግ እንዳይረሳ። በቀጥታ ወደ ጉዳዩ እንገባለን። አራተኛው መንገድ ምንድነው? ስልካችሁ ላይ የሚሞላ እንዲሁም ደግሞ እየሞላ ለተቸገራችሁ ተመልካቾች ይህንን አፕ ስልካችሁ ላይ ጫኑት። ከፕሌይ ስቶር ላይ ማውረድ ትችላላችሁ። ፋይል ባይ ጉግል ይባላል። ከፕሌይ ስቶር ላይ አውርዱ። አፑን ስከፍቱት በዚህ መልክ ያመጣላችኋል። እዚህ ጋር ኮንቲኒው የሚለውን እንመርጣለን። ከዛ በዚህ መልክ ሲመጣልን ፍቃድ እንሰጣለን። እንደምትመለከቱት በዚህ መልክ ይከፍትላችኋል ማለት ነው። ሁሉንም ነገር ፍቃዱ ምናምን ካሳከላችሁ በኋላ በዚህ መልክ ያመጣላችኋል። እንደምትመለከቱት ለአጠቃቀም በጣም ቀላል ነው። ምን የሚሰጥን ጥቅም እንዳለ አብረን የምንመለከት ይሆናል። እስከ ፍጻሜው ድረስ ፕሮግራሙን ተከታተሉ። ይህ አፕሊኬሽን ምንድነው የሚሰጥን ጥቅም የሚለውን ልግለጽላችሁ። እንደምትመለከቱት እዚህ ጋር ጀንክ ፋይል የሚል አለ፣ ወይም ደግሞ አላስፈላጊ ፋይሎችን በቀላሉ ፈልጎ በማግኘት ያጠፋልናል። እንደምትመለከቱት ያው ክሊን የሚለውን በመነካበት ሰዓት ከስር ሁለት አማራጭ ያመጣልኛል። ክሊር የሚለውን ክሊክ አርግቼ አላስፈላጊ የሆኑ ጀንክ ፋይሎችን በዚህ መልኩ በማጥፋት ስልካችሁ ላይ በተወሰነ መልኩ ፍሪ ስፔስ እንዲኖር ማድረግ ትችላላችሁ። ሶስተኛ ሊያስቀምጥኩላችሁ መረጃ ደግሞ ምንድነው? ክላውድ ስቶሬጅ የመጠቀም ልምድ ይኖራችሁ። የተለያዩ አፖች አሉ። እንደምትመለከቱት ከዚህ ቀደም ያሳያችሁ አፖች አሉ። እንደ ሜጋ፣ ዴጎ፣ ዱቦክስ፣ ቴራቦክስ 15 ጂቢ፣ 32 ጂቢ፣ 50 ጂቢ፣ 100 ጂቢ እንዲሁም ደግሞ 1 ቴራባይት በነፃ የሚሰጡ አፖች አሉ። እነዛን አፖች በመጠቀም ስልካችሁ ላይ የሚገኙ የተለያዩ ትላልቅ ሳይዝ ያላቸውን ፋይሎች ወደ እነዛ በማዘዋወር ስልካችሁ የተሻለ ፍሪ ስፔስ እንዲኖረው ማድረግ ትችላላችሁ። ለዚህ ደግሞ በጣም ይጠቅማችኋል ብዬ ማስበው ምርጥ አፕ ይህንን ይመስላል። ቴራቦክስ ይባላል። ከዚህ ቀደም አሳይችኋለሁ። የዚህን አፕ ሊንክ ከታች አስቀምጥላችኋለሁ። ሙሉ አጠቃቀሙን መመልከት ትችላላችሁ። በተጨማሪም ደግሞ በቀላሉ ቴሌግራም፣ ብዙዎቻችን ቴሌግራም ስለምንጠቀም ቴሌግራምንም እንደ ክላውድ ስቶሬጅ አርጋችሁ መጠቀም ትችላላችሁ። የተለያዩ ትላልቅ ሳይዝ ያላቸውን ፋይሎች ስልካችሁ ላይ የሚገኙትን ፋይሎች ወደ ቴሌግራም በማዘዋወር አሁንም ቢሆን ስልካችሁን ፍሪ ስፔስ እንዲኖረው ማድረግ ትችላላችሁ ማለት ነው። በአጭሩ ክላውድ ስቶሬጅ የመጠቀም ልምድ ይኖራችሁ። ሁለተኛው ነገር ደግሞ ከስልካችሁ ላይ ፍሪ ስፔስ እንዲኖር ለማድረግ ስልካችሁ ላይ የሚገኙትን ትላልቅ ሳይዝ ያላቸውን ፋይሎች ኮምፕረስ ማድረግ አለባችሁ። ኳሊቲያችሁ ሳይነካ ሳይዛችሁን ብቻ መቀነስ ማለት ነው። ለዚህ ደግሞ በጣም ምርጥ አፕ ብዬ ማስበው ይሄ ነው። ቪዲዮ ፓንዳ ኮምፕረስ ኤንድ ሼር ይባላል። በጣም ቆይቷል። ከዚህ ቀደም አሳይችኋለሁ። ስጀምር አካባቢ ይሄን አፕ አስተምሬ ነበር። ያላያችሁት ካላችሁ ወደኋላ መለስ ብላችሁ መመልከት ትችላላችሁ። ይሄን አፕ ስልካችሁ ላይ በመጫን ትላልቅ ሳይዝ ያላቸውን ፋይሎች ኳሊቲያቸው ምንም ሳይነካ እንደምትመለከቱት ኳሊቲያቸው ምንም ሳይነካ ሳይዙን ብቻ ይቀንስላችኋል ማለት ነው። በዚህ መልኩም ትላልቅ ፋይሎችን ኮምፕረስ በማድረግ ስልካችሁ የተሻለ ፍሪ ስፔስ እንዲኖረው አርጋችሁ መጠቀም ትችላላችሁ። እሺ እንግዲህ ተመልካዮቼ የመጀመሪያው መረጃ ላይ ደርሰናል። ቪዲዮን ላይክ ካላረጋችሁ ላይክ ማድረግ እንዳይረሳ። የመጀመሪያው መረጃ ደግሞ ምንድነው? ስልካችሁ ላይ የሚገኙ ዱፕሊኬት የሆኑ ፋይሎች ካሉ እነሱንም የማጥፋት ልምድ ይኖራችሁ። ለዚህም አሪፍ አፕ የሚባለው ከፕሌይ ስቶር ላይ እንድታወርዱት የምጠቁማችሁ አፕ ይህንን ይመስላል። ዱፕሊኬት ፋይል ፊክሰር ይባላል። ይህን አፕ ከፕሌይ ስቶር ላይ በማውረድ ስልካችሁ ላይ በመጫን የተለያዩ ዱፕሊኬት የሚባሉ ሙዚቃ ሊሆን ይችላል፣ ፎቶ፣ ቪዲዮ የተደገሙትን በማጥፋት አሁንም ቢሆን የተሻለ ፍሪ ስፔስ ስልካችሁ ላይ እንዲኖር ማድረግ ትችላላችሁ። እሺ እንግዲህ ተመልካዮቼ እነዚህን አራት መንገዶች በመጠቀም ስልካችሁ ፍሪ ስፔስ እንዲኖረው ማድረግ ትችላላችሁ። ሁላችሁም የዛሬው መረጃ እንደጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ ላይክ ማድረግ እንዳይረሳ። ቻው።